በድንቅ ፏፏቴዎቿ በጫካዎቿ በቡናዋና በሻይዋ ነው የምትታወቀው። ዛሬ ማሳያችሁ ኢሉባቦር ነው። በየጓሮ ፏፏቴ ልታገኙባት ትችላላችሁ የምትባለው ኢሉባቦር በድንቅ የተፈጥሮ ሀብቶች የተሞላች ነች። ከነዚህ ውስጥም እንደ ሶር ፏፏቴ፣ ኢልኬ ፏፏቴ እንዲሁም ያዮ ቡና ባዮስፌር የመሳሰሉ መጥቀስም ይቻላል። ይሄ አካባቢ በጣም ለም ከሚባሉ የኢትዮጵያ አካባቢዎች አንዱ ነው። የኢሉባቦር ዋና ከተማ መቱ ትባላለች። እዛም አሪፍ ከሚባሉት ሆቴሎች አንዱ ኢሉ ስታር ሆቴል ሲሆን በቀን በ1200 ብር ብቻ ክፍል ማግኘትም ትችላላችሁ። አንድ የሚደንቅ ቦታ በዚች ከተማ ውስጥ ይሄ በኢሉባቦር ዞን ማረሚያ ቤት መዝናኛ ቦታ የሚገኘው ሰው ሰራሽ ሐይቅ ሲሆን በነበሩ እስረኞች በዝነኛዋ ኮማንደር ተናኝ አመራር ስር የተገነባ ነው። ኢሉባቦር በጎሬ ከተማ ስትታወቅ እቺም በአጼ ኃይለ ሥላሴ ጊዜ ለአንድ ቀን የኢትዮጵያ ዋና ከተማ በመሆን አገልግላም ነበር። ይህም የምታዩት በዛ ጊዜ የነበረው የብሪቲሽ ኤምባሲ ነው። ከጎሬ በቅርብ ርቀት ላይም በኢትዮጵያ ውስጥ አንዱ ትልቁ የሻይ እርሻ ማግኘትም ትችላላችሁ። ይሄም ጉመሮ ሻይ እርሻ ይባላል። በጣም የሚያምርና አስደናቂ ቦታ ነው። እንደዚህ አይነት አሪፍ ፎቶዎችን መነሳትም ትችላላችሁ። ኢሉባቦር የምትገኘው ከጅማና ቡኖ በደሌ አጠገብ በኦሮሚያ ክልል ኢትዮጵያ ውስጥ ነው። ይሄ ቪዲዮ ከተመቻችሁ ፎሎ ማድረግ እንዳትረሱ። ይመቻችሁ።